ህይወቴ 7 ዓመት ሙሉ ካንተ ጋር ያሳለፍኩትን ጊዜ እረግማለሁ በማለት ለኔ ያደረኩልሽ ብለህ የምትናገራቸው ገንዘቦች እጥፉን ይሆናል። ይሄ ልቀምና ከልደቴ ፕሮግራም ላይ ቶሎ ወጣልኝ በማለት ተናገረችው። ታዲያ ወልከርም በጥሞና ካያት በኋላ ለብር ብዬ ራሴን የምሸጠው እኔ ሳሎን አንቺ ነሽ ሃርፐር በማለት ነገር አስታውስሽ። ዜኒት ግሩፕ ለአንቺ ይህንን ፕሮግራም ሲያዘጋጅልሽ እኔን ከዳሽኝ። በመቀጠል ደግሞ ሴርሊንግ ካምፓኒ ባለቤት የሆነችው ኤሬሎን ስትመጣ እኔን አይታ ፕሮግራምሽ እንዳይበላሽ ቶሎ ልታስወጭኝ የፈለግሽው አንቺ ነሽ። እኔ ለወደፊት ህይወቴ ማሰቤ ምን ላይ ነው ጥፋቴ ስትል ወርም አጨበጨበችላት። እውነቱን ለመናገር እንደ አንቺ አይነት አጭበርባሪና ብር ወዳድ አይቻል አቅም ስትላት ነገሩን ወደ ሌላ ታዞሪው አንተ ሁለታችሁም የመጣችሁት የኔ ልጅ ብሯን ለመበዝበዝ ነው ብላ እናትየው ስትናገር ኤሌኖርም እውነት ልጅሽ ያላት ገንዘብ ለመኪናዬ ፓርኪንግ እንኳን ልከፍለው ማልፈልገው ትንሽ ገንዘብ ነው አለች። ሃርፐርም ማንነኝ ብለሽ ነው የምታስቢው ስትላት ስላደርግልሽ የተሻለ ሰው የሚያስብልሽ ከየት መጣሽ እንዴት መጣሽ ሳይሆን አመለካከትሽ ነው በማለት ነገረች። አንቺ እኔ እንዴት እንደማትመጥኝኝ ታውቂያለሽ? በአመት የሚከፈልሽ እንኳን ገንዘብ የኔን ጆሮ ጌጥ መግዛት አይችልም አለቻት። እውነት ወልከር ለገንዘብ ቦታ ቢኖረው ኖሮ እኔን ሀብታማን ጥሎ አንቺ ብር የጠማሽን ሴት አይመርጥሽም ነበር ስትላት ማን የፈቀደልሽ እኔም ብር ወዳድ ነሽ ለማለት? እኔ በከፍተኛ ማዕረግ የተመረኩኝ የሉሜሪ ድርጅት ዲዛይን ዳይሬክተር ነኝ፣ አንቺ ምን አድርገሻል በማለት ልትናገራት እናትየው በመቀጠል አንቺ ልታረግ የቻልሽው ጽዳት ሰራተኛን ያገባሽው ራስሽን የሸጥሽ ሴት ነሽ በማለት ተሳለቀችባት። አዳሚውን በመቀጠል ይሄ ሱፍ እኮ አመቱን ሙሉ ሰርቶ ያመጣው ገንዘብ ነው በማለት ተናገሩ። ሃርፐርም ወደ ወልከር በመዞር አንተ ግን እኔን ለማስቀናት ሀብታም ሴት ይዘህ መተህ ለዛሬ ትከራያለህ ወይ? እኔም ቀና ሴት አይደለሁም በማለት ነገረችው። ልንገርህ እማትረባነ ስትለው እውነቱን ልንገርሽ ኤሌኖርም ሃርፐር ሳይሆን የማይረባው አንቺ ነሽ ማትረቢው አለች። ታውቂው ኖሮ ወልከር ሎገን የሚመስል ወንድን ልታጭ አይገባሽ ነበር ስትላት እናትየውም ጣልቃ በመግባት አንቺ ማትረቢ ሴት ብላ በጥፊ ልትላስትል ድጋሚ ልትነኪያት እንዳታስቢ አላት። ታዲያ ይሄ አለቅላቂ ምን አሰበ? እዚህ ጋር የሆነ ነገር እኮ ባደርግ ሃርፐር ልብ ውስጥ ልገባ እችላለሁ። እናንተ ድሃዎች፣ ይሄ ቦታ ግን ስብሰባው የምን አይነት ሰው መሰብሰቢያ እንደሆነ ታውቃላችሁ? ማንነኝ ብላችሁ ነው ሃርፐርንና የሃርፐርን እናት እንደዚህ የምታንቋሹት? ሞታችሁን ትመኛላችሁ አሁን ብሎ ሳይጨርስ ጓደኛው ስቦት ይቅርብህ፣ በዚህ ነገር ላይ እንዳትገባ፣ እሷ ግን ማን እንደሆነ ታውቃለህ ብሎ ሳይጨርስ እጁን መንጥቆት ወደ ፊት ለፊት ሄደ። በቀጠልም መናገር የምፈልገውን ነገር እናገራለሁ፣ ማንንም የሚከለክለኝ ይሄ ጽዳት ሰራተኛ ነው ሲለው ጓደኛው ለጓደኛው ተሸማቀቀለት። ሊየም ከመናገር በፊት ከማን ጋር እንደምታወራ ግን ቀድመህ ብታውቅ ጥሩ ነው። አለቅላቂ ሊየምም አንተ ማንኝ ነው የምትለው? በአንድ ስልክ ብቻ ደውዬ ቂሊንጦ ነው መከተል ሲለው ሊየም ይቅርብህ እባክህ ብሎ መለመን ሲጀምር ዞር በል በእናትህ የወንድሜ ተላላኪ ነህ፣ ላከበርኩና ካጠገቤ ስላረኩ ነው እንዴ ቦታን ወቅ ከዚህ በኋላ ብሎ መናጭ ቆረወረው። ሚስስ ሃርፐር ካርተር እነዚህን ሰዎች በምን መቅጣት ትፈልጊያለሽ ሲላት እናትየውን በመካከል ገብታ እናትየው ግን የእርጎ ዝንብ ናት። ለተናገሩት ለእያንዳንዱ ነገር በጉልበታቸው ተንበርክከው ይቅርታ እንዲጠይቁ ፈልጋለሁ አለች። ይሄማ በጣም ቆንጆ ሀሳብ ነው፣ አሁኑ በጉልበታችሁ ተንበርክካችሁ ይቅርታ ጠይቁ ሲላቸው ጓደኛውም እንዳትናገር ስለተባለ በውስጡ ለቅላቂ ምን አይነት ችግር ውስጥ እንደገባ እያወቅ አይደለም እንኳን አንተ የምትኩራራበት ወንድም አይቋቋማቸውም። አከርም ራስን ችግር ውስጥ አስገባሉ። ተምቹን